ኑር ደሃ ግን በጣም ቆንጆ ሴት ናት። ሰው በማይኖርበት አንድ ግንብ ቤት ውስጥ ብቻዋን እየሰራች ነበር። በዛ ቤተ ግንብ ውስጥ ለመቶ ዓመታት ያህል አንዲት ቆንጆ ነፍስን እየጠበቀ የሚኖር ጂን አለ። ጂኑ ኑርን በሀብታም አለላት። በፍቅሯም ወድቆ ሁሉንም ነገር ረሳ። ይችን ምስኪን ልጅ ያደረጋትን ስትሰሙ ነፍሳችሁ ይንቀጠቀጣል። ይህ ኖራባድ በሚባል መንደር ካለ የጭቃ ቤት ውስጥ የምትኖር ኑር የምትባል ልጅ ታሪክ ነው። ሕይወቷ አልጋ ባልጋ የሚባለው አይነት አይደለም። በፊቷ ላይ የዋህነት፣ በአይኖቿ ውስጥ ብርሃን ይታያል። ነገር ግን ያለችበት ሁኔታ ፈገግታዋን ቀምቷታል። ያንዳንዱ ቀንዋ የትግል ነው። የታመመች እናቷን ማስታመም፣ ባዶ የቤት ዕቃዎች ጋር መፋጠጥ፣ የሚያንጠባጥቡ ጣራዎችና ትንሽ የተስፋ ብርሃን ብቻ በልቧ ውስጥ አለ። ይህንን ልብ የሚነካ የሚያስተምርና ነፍስ የሚያነቃ ታሪክ እንድትመለከቱ ጋበዝን። ቪዲዮውንም ላይክ በማድረግ ጀምሩ። ቻናሉንም ሰብስክራይብ አድርጉ። ከወደዳችሁትም ሊንኩን ለወዳጆቻችሁ አጋሩት። መልካም፣ አሁን ታሪካችንን እንጀምር። የኑር እናት ፋጢማ ቢቢ በጣም ደግ ሴት ናት። ነገር ግን ያለፉትን 4 ዓመታቶች የአልጋ ቁራኛ ሆና ነው ያሳለፈችው። ሰውነቷ ተዳክሟል። ለሕክምናዋ የሚሆን ገንዘብም የለም። መጥቶ ጠይቋቸው የሚያውቅ የቅርብ ዘመድም የላቸውም። የገቢ ምንጭም የላቸውም። ብዙ ምሽቶችንም ባዶ ሆዳቸውን አሳልፈዋል። ነገር ግን ኑር ጌታዋን አማርራው አታውቅም። ኑር ሁልጊዜ የፈጅር አዛን ስትሰማ ከእንቅልፏ ትነቃለች። ባረጀው የመስገጃ ምንጣፏም ላይ ትሰግዳለች። ቁርአንም ትቀራለች። ዱዓዋ ወይም ጸሎቷ ሁልጊዜም አንድ ልመናን ብቻ ያቀፈ ነው። ይህም አላህ ሆይ እናቴን አድንልኝ፣ ሐላል በሆነ መተዳደሪያም ባርከን የሚል። በመንደር ውስጥ ያሉ ሰዎች መጥፎ መንገድ እንድትይዝ ይመክሯት ነበረ። አንዳንዶቹ ለራስ ወዳድ ምክንያታቸው የትዳር ጥያቄ ያቀርቡላታል። ሌሎቹ ደግሞ በቤት ሰራተኛነት ቀጥረው ሊያሰሯት ይፈልጋሉ። ነገር ግን ኑር ለሁሉም የምትሰጣቸው ተመሳሳይ መልስ ነበረ። ጌታዬ የጻፈልኝ የተሻለ ነው፣ ትዕግስቴን መሸጥ አልችልም። ከዛም አንድ ቀን መንደር ውስጥ የምትኖር አሮጊት በጫካው አፋፍ ላይ የሚገኝ ሰው የማይኖርበት ምድረ በዳ ቤተ ግንብ አለ። በዚህ ቤት ውስጥ ማንም ሰው ለረጅም ጊዜ ያህል መቆየት አልቻለም። ነገር ግን አሁን የቤቱ ባለቤቶች ግንቡን ትተው ኑሯቸውን በከተማ ስላደረጉ እዛ እየኖረ የሚሰራላቸው ሰው ይፈልጋሉ። ጠንክሮ ለሚሰራላቸው ሰውም ጥሩ ገንዘብ ይከፍላሉ አለቻት። ኑር የእናቷን አይኖች ተመለከተች። ድካም፣ ስቃይና ረዳት የማጣት ስሜት መልሶ አፈጠጠባት። ወሰነች። በዛ ቤተ ግንብ ውስጥ ሰይጣን እንኳ ቢኖር የአላህን ስም እየጠራሁ ቃሉን እየቀራሁ እሄዳለሁ አለች። በቆራጥነት ለራሷ የእናቷን ፈቃድ ተቀበለች። 2 ቁራሽ ዳቦና ትንሽ ቁርአኗን በቦርሳዋ ይዛ ጉዞዋን ጀመረች። ትዕግስቷና እምነቷ ወደሚፈተንበት ስፍራ ቀናች። ኑር የምትሄድበት ቤተ ግንብ ሸምሲ ሐቫሊ ተብሎ የሚጠራ ሲሆን በአንድ ወቅት ነዋብ ዘይኑል አቢዲን ሸምሲ በመባል የሚታወቅ የመሬት ባላባት ንብረት ነበረ። ከ100 ዓመት በፊት ገደማ ጀምሮ በመንደሩ የሚገኝ ትልቁ ቤተ ግንብ እንደሆነ ዘልቋል። የእብነ በረድ ግድግዳዎች፣ ግዙፍ የአምፖል ማቀፊያዎች፣ የአትክልት ስፍራዎችና ሰው ሰራሽ ፏፏቴዎች አሉት። ነዋብ ሳሂብ በጣም ሀብታም ሰው ነበረ። ግን ያለው አንድ ልጅ ብቻ ነበረ፣ ዙለይካ የምትባል ሴት ልጅ። እንደሚሉት ዙለይካ ሲበዛ በጣም ቆንጆ ሴት ነበረች፣ ግን ደግሞ በጣም እብሪተኛ፣ ጉረኛ ነበረች። አንድ ቀን ከማትወደው ከአንድ ጨዋ ግን ድሃ ልጅ ጋር ትዳር እንድትመሰርት ቤተሰቦቿ አዘጋጁላት። የሰርጓ ዕለት ምሽት ዙለይካ ከህንፃው ጫፍ ከሚገኘው ክፍሏ ውስጥ ገብታ ክፍሏን ቆለፈች። ነገር ግን ጠዋት ሬሳዋ በአምፖል ማቀፊያው ላይ ተንጠልጥሎ ተገኘ። እንግዳ የሆነው ነገር ግን በፊቷ ላይ የሚነበብ የቁጣና መኮሳተር ገጽታ ነበረ። ሞታም የምትጠላው ሰው ያለ ይመስል። ከዚህ ክስተት በኋላ በቤተ ግንቡ ውስጥ እንግዳ የሆኑ ክስተቶች መፈጠር ጀመሩ። የቤቱ አሽከሮች መጥፋት ጀመሩ። አንዳንዶቹም አበዱ። አንዳንዶቹ እየተተባተቡ በጫካ ውስጥ ሲንቀዋለሉ ተገኙ። የመንደሩ ታላላቆች በቤተ ግንቡ ግድግዳ ውስጥ ጂኖችን ለማጥመድ የሆነ ሰው ጥቁር አስማት ተጠቅሟል አሉ። አሁን ደግሞ ጂኖቹ እንደ ልባቸው በነፃነት እየተንቀሳቀሱ ነው። ብዙዎችም በምሽት ከቤተ ግንቡ ውስጥ የልጃገረድ ለቅሶ መስማታቸውን ተናገሩ።
አንዳንዶችም ነጭ ቀሚስ የለበሰች ሴት በመስኮት ውስጥ ማየታቸውን ተናገሩ። በመንደር ውስጥ የሚኖሩ ሕፃናቶች ወደ ቤተ ግንቡ ለመሄድ ይፈራሉ። ጎልማሶችም ቢሆኑ በሩቁ ነው የሚያልፉት፣ ሰላምታ እየሰጡ። ለመስራት ብሎ ወደዚህ ቤት የሚሄድ ማንም ሰው አይቆይም ይላሉ። አንዳንዶቹ በፍርሃት ለቀው ሲወጡ፣ አንዳንዶቹ ለዘላለሙ ተሰውረው ጠፍተዋል። ነገር ግን ኑር ይህንን ሁሉ ነገር ስትሰማ ያለችው አንድ ነገር ብቻ ነው። ይህ ሕንፃ የጅኖች ንብረት ከሆነ የኔም ጌታ ረቡናስ ማሊኪናስ ኢላሂናስ ነው አለች። ይህንን እምነት በልቧ ይዛ ወደ ሕንፃው ገባች። በተሰነጣጠቁት ግድግዳዎች ውስጥ ጊዜን የደበቀበት የዙለይካ ቅያሜና ቅሬታ አሁንም ድረስ በነፋሱ ውስጥ የሚያስተጋባበት በሻምሲ ሐቫሊ ግድግዳ ውስጥ የሚኖረው የማይታየው ጂን ተራ ጂን አይደለም። ስሙ ካሚል ሲሆን ሙሉ በሙሉ ጂንም ሙሉ በሙሉ ሰውም አይደለም። በአንድ ወቅት አማኝና እንደ መልአክ ንጹሕ ከነበሩት መንፈሳዊ ጂኖች መሃል አንዱ ነበር። ከአላህ ጋር የነበረው ግንኙነትም ጥልቅ ነበረ። ጀነት ይገባሉ ተብለው ከታጩ ጂኖች ዝርዝር ውስጥ ነበረበት። ነገር ግን ከመቶ ዓመታት በፊት አንድ ፈተና ሰበረው። ካሚል ከሰው ልጅ ከምትወለድ ሴት ጋር መንፈሳዊ ፍቅር ያዘው። በዚህ ፍቅር ውስጥ በጥልቀት ከመግባቱ የተነሳ ልጅቷ ሌላ ሰው ስታገባ ካሚል ለጌታው ቅሬታ ቀረበ። በልቤ ውስጥ ፍቅርን አኖርክ፣ ታዲያ ለምን ከኔ ነጠቀኝ? ይህ ቅሬታው ከመንፈሳዊ ጅኖች መኖሪያ ግዛት አውጥቶ ወደ ዓለማዊ ፍቅርና ኢብሊስ ድንበር ጎተተው። ተሰቃይቶ የዙለይካ ጥላቻና የሞቷ እርግማን ቀድሞም በሰይጣናዊ ኃይሎች ግድግዳዎቹን ወደ ሞላበት ቤተ ሕንፃ መጣ። ካሚል ለዓመታት በዛ ቤተ ግንብ ውስጥ ብቻውን ሲንቀዋለል ኖረ፣ በፍቅር ስም የተሰበረ ነፍስ ይዞ። ኑር መጀመሪያ ወደ ሕንፃው ስትገባ ድምጿ፣ ቂራአቷ፣ ትዕግስቷ ሁሉም በካሚል የተሰባበረ ህልውና ውስጥ ሰላምን ማሳደር ጀመረ። ተደብቆ በምስጢር ሁልጊዜ ያያታል። መቁጠሪያ ይዛ ለእናቷ ዱዓ ስታደርግ፣ ቤቱን የቁርአን አንቀጾችን እያንሾካሾከች ስትጠርግ፣ ማታ ማታ እየሰገደች ስታለቅስ ሁሉ ያያታል። ለካሚል ይቺ ተራ ሴት አይደለችም። ይህም ፍቅር አካላዊ አይደለም። ነገር ግን ለምዕተ ዓመታት ብቸኛ የነበረውን በነፍሱ ውስጥ ያለውን ያንን ባዶ ቦታ ሞልቶለታል። ነገር ግን ጂን ለሰው ልጅ ያለው ፍቅር፣ ሁለቱም የአላህ ታማኝ ባሮች ሆነው ሳለ ይህ ፍቅር ንጹሕ ፍቅር ነውን ወይስ የሌላ ኃጢአት ጅማሮ? ካሚል ራሱ በዚህ ግራ መጋባት ውስጥ ገብቷል። ነገር ግን በዚህ ጊዜ ይህንን ፍቅር ለማግኘት ሁሉንም ወሰኖች ለማለፍ ዝግጁ ነበረ። ለኑር ሲል ብቻ ሳይሆን ስለ ራሱም ሙሉነት እንዲሰማውም ሲል ጭምር። እንግዲህ ይህ በፍቅርና በፍጥረት መሃል ያለው መስመር ብዥ ማለት የጀመረበት የጉዞ መጀመሪያ ነው። ኑር በሸምሲ ሐዋሊ ሕንፃ ውስጥ ከመጣች ገና ጥቂት ጊዜዋ ቢሆንም ነገር ግን የካሚል እብደት በየቀኑ እያደገ ነበረ። በየቅጽበቱ ይመለከታታል፣ በአጠገቧ ይሆናል። ነገር ግን ራሱን ገልጦላት አያውቅም። የሚያፈቅርበት መንገድ ለየት ያለና እንግዳ ነበረ። ሊያስፈራራት ሳይሆን በፍቅርና በምቾት አሸንፎ ሊይዛት ነበር የፈለገው። አንድ ቀን ማታ ኑር ለእናቷ መድኃኒት መግዣ ስላላገኘች እያለቀሰች ነበረ። ድንገት የቁም ሳጥኑ በር በራሱ ተከፍቶ አንድ ቦርሳ ወደቀ። በወርቅ ሳንቲም ተሞልቶ ነበረ። ኑር ፈራች። ይህ የሰው ተግባር አለመሆኑ ገብቷታል። የተንቀጠቀጠች ቁርአን መቅራት ጀመረች። ነገር ግን ሳንቲሙ ወለሉ ላይ ነበረ። የዛን ዕለት ምሽት በሕልሟ ድምፅ ሰማች። ይህ ለአንቺ ነው ኑር፣ እሺ ብቻ በይ፣ አንቺና እናትሽ ዳግመኛ አትሰቃዩም የሚል ድምፅ። ኑር አይኖቿን ገለጠች። ወዲያውኑ ስጁድ አደረገች። ጌታዬ፣ የሰጠኝ ኩራትና ትዕግስት ለእኔ በቂ ነው። የሌላ ሰው ጥበቃ አያስፈልገኝም። ያንተን ድጋፍ እንጂ የማንንም ሰው ውለታ አልፈልግም በማለት ዱዓ አደረገች። በማግስቱ የቤተ ግንቡ ግድግዳ ጥሩ ጠረን ማምጣት ጀመረ። የሐር አንሶላ በአልጋው ላይ ታየ። የጽጌረዳ አበባዎች በጠረጴዛው ላይ፣ የእናቷ መድኃኒቶችም በራሳቸው መጡ። ኑር ሁሉንም ነገር አስወገደች። ሱራ በቀራን ከቁርአን ላይ ቀራች። ጠበቅ አድርጋም ይህ ሁሉ የመጣው ከተደበቀ ፍጥረት ከሆነ እንግዳውስ በደንብ አዳምጠኝ። እኔ የአላህ ባሪያ ነኝ፣ የሌላ የማንም አይደለሁም። ይህ ለመጀመሪያ ጊዜው ነው የሆነ ሰው ካሚልን በትዕግስት በእምነትና ለራስ ባለ ክብር አልፈልግህም ሲለው።
በስቃይ ጠወለገ። ነገር ግን በኑር ዱዓ ኃይል ወደ ኋላ አለ። የዛን ዕለት ምሽት ኑር እጆቿን በእናቷ እግር ላይ አድርጋ ዱዓ አደረገች። አላህ ሆይ የድሆች ረዳት አንተ ነህ፣ የእኔም የእናቴም ጌታ ነህ። ከፈለክ ችግራችንን ማቅለል ትችላለህ፣ ያለማንም ጂን ወይም ሰው እርዳታ በማለት አለቀሰች። በማግስቱ ጠዋት የመንደሩ ነዋሪ የሆነና ሐፊዝ ኢብራሂም ሳሂብ የሚባል ድንገት ወደ ሕንፃው ቤት መጣ እና እንዲህ አለ። የኔ ልጅ ልቤን እንግዳ የሆነ ነገር ተሰማኝ። አንድ ንጹሕ ነፍስ እርዳታን የፈለገች አይነት ስሜት አደረብኝ። በኑር አይኖች ውስጥ እንባ ቀረሩ። ካሚል እየተመለከታቸው ነበር። እናም አሁን ፍቅሩ አዲስ ፈተና ገጥሞታል። የኑር በአላህ ላይ ያላት የማይነቀነቅ እምነት ፍቅሩን ፈተነው። ሐፊዝ ኢብራሂም ሕንፃው ቤት ሲደርስ ኑር ሁሉንም ነገር ነገረቻቸው። በቦርሳ ስላገኘችው ወርቅ፣ በሕልሟ ስለሰማችው ድምፅ፣ ስለ ሐር አንሶላው፣ ስለ እናቷ መድኃኒቶች ሁሉ ነገረቻቸው። በጥልቀት ከተነፈሱ በኋላ ሐፊዙ ሳሂብ እንዲህ አሏት። የኔ ልጅ ኑር፣ እያለፍሽበት ያለው ፈተና የአንቺ ብቻ አይደለም። የተወኩልን እውነተኛ ትርጉም ያልተረዱ የእያንዳንዱ አማኞች ፈተና ነው። በአላህ ላይ ያለን እምነት አስታውሺ። በአላህ የሚያምን ማንም ሰው አላህ ለእነርሱ በቂያቸው ነው ካሏት በኋላ አብራሩላት። ተወኩል ማለት መስገድና መጸለይ ማለት ብቻ አይደለም። ተወኩል ማለት እገዛና እርዳታ ማንም ሰው ሊያየው እንኳ ከማይችለው ከአላህ ዘንድ ብቻ እንደሚመጣ አምኖ መቀበል ነው አሏት። ኑር አይኖቿ በእንባ ተሞልተው በመስማማት ራሷን ነቀነቀች። ሐፊዝ ሳሂብም ከሰይጣናዊ ሹክሹክታ ራሷን እንዴት መጠበቅ እንዳለባትም አስተማሯት። የማታውቂው ድምፅ ወይም ጉትጎታ ሲሰማሽ አዑዙ ቢላሂ ሚነ ሸይጣን ረጂም ብለሽ ሱራ አልፈለቅን፣ ሱራ አንናስን ቅሪ። እነዚህ ሁለት ሱራዎች አልሙዓዊድሃተይን በመባል ነው የሚጠሩት። ከመጥፎ ነገሮች ሁሉ ጥበቃ ያመጣሉ ካሏት በኋላ ተስቢህ ወይም የጸሎት መቁጠሪያ አውጥተው ሰጧትና እንዲህ አሏት። ፍርሃት በተሰማሽ ቁጥር ያ ሐፊዙ እያልሽ 33 ጊዜ ቁጠሪ። ያ ሙተከቢር እያልሽ 33 ጊዜ ቁጠሪ። የአላህ ጥበቃ በዙሪያሽ ጋሻ ይሆናል። ኑር ጠየቀች፣ ግን ሐፊዝ ሳሂብ ጅኖች የእውነት አሉ? እኛን የሰው ልጆችንስ ሊጎዱን ይችላሉ? ሐፊዝ ሳሂብ ፈገግ አሉና አዎን፣ የጅኖች መኖር በቁርአን ላይ ተረጋግጧል። ሱራ አልጅን እኮ ሙሉ በሙሉ ስለ እነርሱ ነው የሚያወራው። ቅዱሱ ነቢያችን የአላህ ሰላም በእርሳቸው ላይ ይሆንና ጂኖችን ጋብዘው ቁርአን ቀርተውላቸዋል። ነገር ግን የሸይጣንን መንገድ የሚከተሉ ጂኖች ሰዎችን በሹክሹክታና በማታለል ወደ ስህተት ይመራሉ። ከዛም ሐዲስ ተረኩላት። ሸይጣን በሰው ልጅ ገላ ውስጥ ልክ እንደ ደም ነው የሚፈሰው። ነገር ግን ዚክር ማድረግ፣ አላህን ማስታወስ ያባርረዋል። ከዛ ቀን ጀምሮ ኑር በሕንፃው ውስጥ ባሉት እያንዳንዱ ክፍል ሱራ አልበቀራን መቅራት ጀመረች። ካሚልም ይህንን በየቀኑ ይሰማል። ልቡ ይቃጠላል። ነገር ግን እንግዳ በሆነ መንገድም ሰላምም ይሰማዋል። ለመጀመሪያ ጊዜ የኑርን ፍቅር ለማሸነፍ ጌታዋ ጋር መፋለም እንደማያስፈልገው ተገነዘበ። ሊረዳው ብቻ እንደሚያስፈልግ ገባው። ከኑራባድ መንደር መስጊድ አጠገብ በአንድ የዋርካ ዛፍ ጥላ ስር ሁልጊዜ በእጁ መቁጠሪያ ይዞ ዱዓ ሲያደርግ የሚታይ አዛውንት አለ። የሰውየው ስምም ሐፊዝ ኢብራሂም ይባላል። ዕድሜው 65 ነው። ነገር ግን በዓይኖቹ ውስጥ ብርሃን አለ። በልቡ ውስጥ ደግሞ ወጣቶችን እንኳ የሚያሳፍር ጉልበት ታምቋል። በመንደር ውስጥ ያለ ሰው በታመመ ቁጥር፣ ፋቲሃ በፈለገ ቁጥር ወይም ስለ ልጆቹ ትምህርት ምክር ባሻ ቁጥር ቀድሞ የሚያስታውሰው ሐፊዝ ኢብራሂምን ነው። እያንዳንዱ ቃሉ ከቁርአንና ከሐዲስ ጋር የተሳሰረ ነው። በድምፁ ውስጥ ያለው መንፈሳዊነት እንደ ኑር ያሉ ወጣት ልጆችን ሳይቀር ከፊቱ ተቀምጠው ቂራአት እንዲማሩ ያደርጋል። አዛውንቶችም በዱዓ ውስጥ ምቾትን ያገኛሉ። አንድ ቀን ማታ ተሐጁድ ስግደት ላይ ተመስጦ ሳለ ድንገት የውጥረት ስሜት ተሰማው። ልክ አንድ ንጹሕ ነፍስ ከሆነ ስፍራ ድረሱልኝ የሚለው መሰለው። በፍጥነት ዕቃውን ሰበሰበ። ቅዱስ ቁርአንና መንፈሳዊ መጽሐፎቹን አንስቶ ወደ ቤተ ግንቡ አመራ። ኑር ስታየው በጣም ተደነቀች። ሁኔታውን ስታብራራለት
ሐፊዝ ሳሂብ እጁን ጭንቅላቷ ላይ አድርጎ እንዲህ አላት፣ በፍቅርና በሸይጣን ሹክሹክታ መሃል ተይዘሻል። ነገር ግን አስታውሽ፣ ምንም ነገር የአላህን ከማስደሰት አይበልጥም። ሱራ አልበቀራን፣ አያቱል ኩርሲንና ሱራ አልጂንን በህንፃው ባለ በእያንዳንዱ ክፍል ውስጥ ቀራ። የተባረከ ውሃ የያዘ ብልቃት ሰጣት። ሱራ አልፋቲሃንና ሱራ አልኢህላስን 41 ጊዜ የቀራበትን። ሲመሽ ይህንን ውሃ በክፍሉ ውስጥ ረጭበት። ሱራ አናስንም ሱራ አልፈለቅንና አያቱል ኩርሲን መቅራትሽን እርግጠኛ ሆኚ፣ ይህ የጅኑን እሳት ያቀዘቅዘዋል አላት። ካሚል ሁሉንም ነገር ከግድግዳው ኋላ ሆኖ ይመለከታል። ለመጀመሪያ ጊዜ የመዳከምና የመንቀጥቀጥ ስሜት ተሰማው። ለእርሱ ይህ ተራ ሐፊዝ ብቻ ሳይሆን መንፈሳዊ ጦረኛም ነው። በተራ ቃላቶች ብቻ ሳይሆን በአላህ ቃላቶች ብርሃን የሚፋለም ነው። ሐፊዝ ኢብራሂም አሁን ኑርን እየጠበቋት ነው። የሚጠብቋትም ከጅኑ ብቻ ሳይሆን ከአላህ መንገድ አርቆ ሊወስዳት ከሚችለው መንገድ ሁሉ እንጂ። ኑር አሏት፣ ከጅኑ ጋር ብቻ ሳይሆን ከራስሽም ነፍስ ጋር መፋለም አለብሽ፣ ከውስጣዊ ፍላጎትሽም ጋር። የፍቅር እሳት ብርሃን የሚሆነው የአላህን ደስታ ሲያካትት ብቻ ነው። አሁን በቤተ ግንቡ ውስጥ በአንድ በኩል የካሚል ፍቅር እየሰፋ ሲሆን፣ በሌላ በኩል ደግሞ በሐፊዝ ኢብራሂም ጸሎትና በቁርአን ብርሃን ቤተ ግንቡ ራሱ መለወጥ ጀመረ። በሻምሲ ሐቫሊ ህንፃ ውስጥ በጅንና በሰው መሃል የሚደረገው ድምፅ የሌለው ጦርነት ቀጥሏል። ከቤተ ህንፃው ርቆ በመንደር ውስጥ በሚገኘው የጭቃ ጎጆ ውስጥ አንዲት እናት ከጌታዋ ፊት ተደፍታለች። ይህች እናት ፋጢማ ቢቢ ናት። የኑር እናት አሁንም የአልጋ ቁራኛ ናት። ግን ነፍሷ በየዕለቱ ያለቅሳል። የልጇ ክብር፣ ብቸኛ ሕይወቷ ልቧን ያቃጥለዋል። ኑር ከሄደች ጊዜ አንስቶ ብዙ ዱዓ ታደርጋለች እንጂ ብዙ አትመገብም። ሁልጊዜ ማታ እያለቀሰች ጌታዬ ሆይ ልጄ እንዴት እንደሆነች ታውቃለህ። በአንተ መንገድ ላይ ነው የምትጓዘው። መጽሐፍህን ትወዳለች። ለአንተ አደራ ትቻታለሁ። ከተሳሳተ ነገር ሁሉ ጠብቃት፣ ከጅንም ከሰውም ወይም ከሰይጣናዊ ኃይልም። አንድ ቀን ማታ ኑር በህንፃው ውስጥ ቁርአን እየቀራች ካሚል ከግድግዳው ኋላ እየተመለከታት ነበር። ድንገት እንግዳ የሆነ መንፈሳዊ ንዝረት ተሰማው። ልክ የሆነ የማይታወቅ ብርሃን ወደ ህንፃው የገባ ይመስል ካሚል ወደ ኋላዋ ፈገፈገ። ለመጀመሪያ ጊዜ የመታፈን ስሜት ተሰማው። በዛው ቅጽበት በዛች የመንደሩ ጎጆ ውስጥ ፋጢማ ቢቢ በሱጁድ ላይ ሆና አላህ ሆይ ልጄን ለመጠበቅ ሕይወቴን ከፈለከ ሕይወቴን ውሰደው፣ ግን ከመጥፎ ነገሮች ሁሉ እርሷን ጠብቃት። ዱዓዋ ሰማዩን አቋርጦ ሄዶ ከአላህም ዘንድ ደረሰ። የእናት ልባዊ ጸሎት ዕጣ ፈንታንም እንኳ ይቀይራል ይባላል። የዛን ዕለት ምሽት ካሚል ኑር ብቻዋን አለመሆኗን ተገነዘበ። ከአላህ ጋር ቀጥተኛ ግንኙነት ባላት እናት ዱዓም እንደምትጠበቅ ገባው። በማግስቱ ኑር በህንፃው መስኮቶች ውስጥ ነጭ ብርሃን አየች። በልቧም ውስጥ እንግዳ የሆነ ሰላም ተሰማት። ገባት እናቷ ዱዓ ሳታደርግላት እንዳልቀረችና ጌታዋም ዱዓዋን ሳይቀበለው እንዳልቀረ። የቁርአን አንቀጾችን እየደጋገመች ቀራች። አስታውሱኝ አስታውሳችኋለሁ። የኑር እምቢተኝነትና በአላህ ስም ዘወትር መጠለሏ ቀስ በቀስ የካሚልን ፍቅር ወደ ስቃይ ቀየረው፣ ከዛም ወደ ጭንቀት። መጀመሪያ ከኑር አጠገብ በመሆኑ ብቻ ሰላም ይሰማው ነበር። ነገር ግን አሁን በእያንዳንዱ ድርጊቷ የመሰደብ ስሜት ይሰማው ጀምሯል። ሁሉንም ነገር ልሰጣት ትፈልግ ነበረ። ሀብት፣ ምቾት፣ እናቷንም ላድንላት። ጅን ስለሆንኩ ብቻ ግን አልቀበልህም አለችኝ አለ።